ሰላም ጤና ይስጥልን ኩብራንና ኩብራት የኩንኩት ተከታታዮች በእያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም ለእናንተ ይጠቅማል ያልኩትን መረጃ ይዤ መጥቻለሁኝ። ይህንን ቪዲዮ ሪፖስት ኮፒ ሊንክ ሼር ማድረጋችሁን አትርሱ ማለት ነው። ለማንኛውም ለወንዶች እንዴት ነው ኩዌት ስራ አለ ወይ ምናምን እያላችሁ ብዙዎች ተጠይቁኛላችሁ። ወንዶችን በተመለከተ እንግዲህ አንዳንድ መረጃዎችን ለእናንተ ሰጣለሁ ማለት ነው። በብዛት ወንዶች እኔ ወዳለሁበት ሀገር የሚገቡት በጠለባት ወይም በዲሊቨሪ ነው የሚገቡት። ብዙ ወንድሞቻችን ገብተው ቢያንስ ብዙ ቻሌንጅ የተወጡ ያለ ማንም ረዳት የቤተሰብ ኃላፊ ሆነው ተበድረው የቤተሰቦቻቸውን ቤት አስይዘው ሚስት ልጅ እናት አባትን ትተው ቤተሰብ እንረዳለን እህት ወንድም እናስተምራለን ብለው ቤታቸውን አስይዘው መኪናቸውን ሽጠው የተሻለ ህይወትን ለመኖር አስበው የገቡ ወንድሞቻችን አሉ። ነገር ግን እነዚህ ወንድሞቻችን ስኬታማ ናቸው ወይ ብለን ስናይ ከአንድ ወር እስከ 8 ወር 7 ወር 8 ወር ድረስ ያለምንም ስራ የተቀመጡ መንጃ ፈቃዳቸውን ለማግኘት ብቻ 9 ወርና 8 ወር የጠበቁ ያለ ምግብ በሙቀት የተንከራተቱ ብዙዎች ናቸው። በጣም ብዙዎች ማለት ነው። በዛውም ልክ ደግሞ ብዙ መኖሪያ ፈቃዳቸው ተበላሽቶ ወደ ሀገር ተመልሰው የገቡ ቁጥር ስፍር የላቸውም። ስለዚህ ወደ ኩዌት ስትመጡ ለደላላ ከ600 እስከ 900 ሺህ ብር ከፍላችሁ እዚህ ከገባችሁ በኋላ ልክ ደላላው እንደነገራችሁ 80 ሺህ ዲናር 80 ሺህ ብር ደሞዝ 100 ሺህ ብር ደሞዝ 60 ሺህ ብር ደሞዝ እንዳላችሁ የዛን ያክል ገንዘብ እንደማይከፈላችሁ ማወቅ አለባችሁ። 150 ዲናር ነው ደሞዛችሁ። የምትሰሩት የ8 ሰዓት ስራ ነው። 18 እና 17 ሰዓት ትሰራላችሁ። እሱንም ሰርታችሁ ታርጌት ካልሞላላችሁ 150 ነው የተባላችሁትን ደሞዝ 20 ብርና 30 ብር ደሞዝ ልታገኙ ትችላላችሁ። ስለዚህ ከመምጣታችሁ በፊት አንደኛ የምትመጡበትን ድርጅት፣ ሁለተኛ የምትመጡበትን ቦታ በደንብ አረጋግጣችሁ አይታችሁ ነው ወደዚህ ሀገር ስትመጡ። እንደሌላው አረብ ሀገር እኔ ያለሁበት ሀገር ቀለል ያለ አይደለም። ህጉ በጣም ከባድ ነው። ያለ ቦታችሁ ራሱ ስትሰሩ ከተገኛችሁ ዳይሬክት ዲፖርት ነው የምትደረጉት። ስለዚህ ወደ ኩዌት የምትመጡ ወንዶች ከመምጣታችሁ በፊት 4-5 ጊዜ ልታስቡበት ይገባል። መረጃ ልትጠይቁ ይገባል። ያለውን ሁኔታ በደንብ ልታገናዝቡ ይገባል። እነዚህን ቻሌንጆች ካለፋችሁት፣ እነዚህን ቻሌንጅ ከተወጣችሁት ግን እንደማያልፍ የለም ያልፋል። እኛም ያን ሁሉ ማአት ያን ሁሉ ችግር አሳልፈን ነው እዚህ የደረስነው። ግን አሁን ላይ የምትመጡት ወጣቱ ማህበረሰብ ወይም ወጣቱ ጄኔሬሽን ይሄንን ማአት ይሄንን ቻሌንጅ ይሄንን ፈተና ይሄንን ችግር ማሳለፍ ይችላሉ? ይሄን እናሳልፋለን ችግር የለብንም የምትሉ ካላችሁ ደግሞ የምትመጡት በደላላ ነው። ኦፊስ ገና አልተከፈተም። ወንዶችን የሚያሰማራ ድርጅት እስካሁን አልተከፈተም። ነገር ግን ወንዶችን የሚያሰማራ ኤጀንት ወይም ድርጅት ካለ ስልክ ቁጥሩንና አድራሻውን ይዤ መጥቼ ለእናንተ ለማሳወቅ ዝግጁ ነኝ። አንዳንድ ድርጅት ወይም አንዳንድ የድርጅት ባለቤቶች የኢትዮጵያውያን ወንዶችን ለማምጣት የተዘጋጁ አሉ። እነሱ ትክክለኛ አግሪመንት ኖሯቸው ኢትዮጵያውያን ዜጎችን ወይም ኢትዮጵያውያን ወንዶችን በአሰሪና ሰራተኛ ማህበራዊ ክህሎት ትክክለኛ የጉዞ ሰነድ አሟልተው የሚያመጡ ድርጅቶች ካሉ ትክክለኛ አድራሻቸውንና ትክክለኛ ነገሩን ይዤ ለመምጣት ለእናንተ ዝግጁ ነኝ። ከእናንተ የሚጠበቀው የዩቲዩብ ቻናሌን ሰብስክራይብ ሼር ማድረግ ብቻና ብቻ ነው። አመሰግናለሁ።